ኦርቶዶክሳውያን ኦኬ ጭራሽ እንደ ጴንጤ መሳደብ ጀመራችሁ እንደ ጴንጤ ሆናችሁ በቃ መሳደብ ጴንጤዎች እኮ የሚሳደቡት እኮ ብዙ የሚናገሩት የእግዚአብሔር ቃል ስለሌላቸው እኮ ነው ጥንብ ጳጳስ ከማላም ክብረቢስ የበሰበሱ ጳጳስ ይሄኔ ሴት እየወቀራችሁ ያደራችሁ ይሄኔ ስንት ውሽማ አሉት የሚሳደቡበትን ምክንያት ልንገራችሁ በተለይ ከኦርቶዶክስ የወጡ ጴንጤን የሚሉ ትምህርት የላቸው መምህር ዘበነ እንዲህ ያለ ዛሬ ብሎ አስተምሮ ነው 2 ቀን 3 ቀን የሚያወራው ምን እንደሆነ ታውቃለህ ኦኬ ማርቆስ ኢትዮጵያዊ ነው ጋዜጠኛው ራሱ ደንግጧል አይ ዶክተር ዘበነ እሺ አባ ገብረ ኪዳን እንዲህ ብሎ አስተምሩ ብሎ ነው 3 ቀን 4 ቀን የሚያወራው ከምሽቱ 1 ሰዓት የሰይጣን የጸሎት ጊዜ ነው አጋንንት ተሰብስበው 1 ሰዓት ላይ ለጸሎት ይሄዳሉ